የስልክ ጥሪው የተቀረጸው ከሌሊቱ 5 ሰዓት ከ47 ደቂቃ ላይ ነበረ። ጄኒፈር ግሌድሂል በዛች ቅጽበት ለውሽማዋ የተናገረችው ነገር የራሷን ዕጣ ፋንታ ለዘላለም የሚወስን እንደሆነ አላወቀችም ነበር። መስከረም 28 ቀን ጄኒፈር ለፖሊስ ደውላ ባለቤቷ ማቲው ጆንሰን እንደጠፋ አሳወቀች። ማቲው በዩታ ግዛት ውስጥ የሚኖር አባት፣ ባልና የተከበረ ወታደር ነበረ። ነገር ግን ብዙም ሳይቆይ ይህቺ ሀብታምና ምርጥ የምትመስል ሚስት በአንደኛ ደረጃ የግድያ ወንጀል ተጠርጥራ በቁጥጥር ስር ዋለች። የማቲው ጓደኞች እንዲህ አሉ፣ ጄኒፈርን እቤታችን ጋብዘናት አብረን በልተን ጠጥተናል። እሷ ለሞቱ ተጠያቂ መሆኗን መስማት እጅግ አስደንጋጭ ነበር በማለት ሀሳባቸውን ሰጡ። ሰላም ቤተሰቦች፣ ይህ በይርጉይቱ የሚተረክ እውነተኛ የወንጀል ታሪክ ነው። ዛሬም ሌላ አሳዛኝና የሰው ልጅ በራሱ አምሳያ ላይ የሚያደርገው ከአእምሮ በላይ የሆነ ታሪክ ይዤላችሁ መጥቻለሁ። በዚህ ቪዲዮ ፍጹም ሰላም ከሚመስል ህይወት ጀርባ ያለውን አስፈሪ ምስጢር አብረን እንፈትሻለን። ጄኒፈር ግሌድሂል እና ማቲው ጆንሰን ምንም ያልጎደለባቸውና ሁሉም ነገር ተሟልቶላቸው አልጋ በአልጋ ሆኖላቸው የሚኖሩ ባለትዳር ይመስሉ ነበር። በኮተንውድ ሄይትስ በሚገኘው በሚሊዮን ዶላር የሚገመት ቤታቸው ውስጥ የ11 የ7 እና የ5 ዓመት 3 ልጆቻቸውን እያሳደጉ ህይወትን ይመራሉ። የ51 ዓመቱ ማቲው 10 ዓመታት ሀገሩን በክብር ያገለገለ የዩታ ብሔራዊ ዘብ ወይም ናሽናል ጋርድ ልዩ ኃይል አባል ነበር። አብሮት የሰሩ ወታደሮች ማቲውን ብሩህ፣ ታማኝና ለምንም ችግር ሁሌም መፍትሄ ያለው ሰው ብለው ይገልጹታል። የ42 ዓመቷ ጄኒፈር ደግሞ ራሷን ለቤተሰቧ የሰጠች እናትና አሳቢ ሚስት መስላ ትታይ ነበር። ለውጭው ዓለም ሁሉም ነገር ሰላም ነበር። ነገር ግን ከዚህ ፍጹምና ትክክለኛ ከሚመስል ትዳር ጀርባ ስንጥቆች መታየት ጀምረው ነበር። ከሐምሌ 2024 ጀምሮ ፍቺን እያሰቡ ነበር። በነሐሴ ወር ጄኒፈር ከባሏ ጥበቃ እንደሚያስፈልጋት በመግለጽ ለፍርድ ቤት አመለከተች። ነገር ግን ዳኛው የቀረበውን ማስረጃ ሲመረምሩት ጄኒፈር ራሷ ጠባጫሪና ሰውን የምታንቋሽሽ መሆኗን ተገነዘቡ። በመሆኑ የጥበቃ ጥያቄዋ ውድቅ ተደረገ። ዳኛው ይህ ትዳር በጣም የተበላሸ ስለሆነ ቀድሞውኑ ወደ ፍቺ ማምራት ነበረበት ሲሉ ጽፈው ነበር። ዳኛው ግን ያላወቁት ነገር ጄኒፈር ሌላ አስፈሪ ውሳኔ ላይ መድረሷን ነበረ። በመጨረሻዎቹ ሳምንታት ማቲው ለደህንነቱ በመስጋት ብዙም ጊዜ የሚያሳልፈውና የሚተኛው በወታደራዊ ካምፕ ውስጥ ነበረ። ማቲው ያላወቀው ትልቁ ምስጢር ጄኒፈር ከሌላ ወንድ ጋር ጥልቅ የሆነ የፍቅር ግንኙነት መጀመሯን ነበር። መስከረም 19 2024 ከግድያው 2 ቀናት በፊት ጄኒፈር ለፍቅረኛዋ አንድ ነገር አሳየችው። በቤቷ ውስጥ የምታስቀምጠውንና ጥይት የተሞላበት ግሎክስ 19X የሚባል ሽጉጥ። ከዛም በግድያው ምሽት ልጆቿ ወደ ወላጆቿ ቤት እንዲሄዱ አደረገች። አሁን ይቺ ሴት ለባለቤቷ ለሞቱ ድግስ መድረክ አዘጋጅታለች። መስከረም 20 ምሽት ላይ ማቲው ስለሚስቱ የፍቅር ግንኙነት እውነቱን አወቀ። በዛ ምሽት በሁለቱ መካከል ከፍተኛ ጭቅጭቅ እንደነበር ምስክሮች ተናግረዋል። ከዛም መስከረም 21 ሌሊት ማቲው በመኝታ ክፍሉ ውስጥ ምንም በማያውቀው ሁኔታ ተኝቶ ሳለ ጄኒፈር የራሱ ሽጉጥ ተጠቅማ ጭንቅላቱ ላይ ተኮሰችበት። በገዛ ቃሏ እንዳመነችው የማቲውን አስክሬን በጣራ ላይ በሚቀመጥ የዕቃ ማከማቻ ውስጥ ከተተችው። በደረጃ አውርዳም መኪና ውስጥ ጫነችው። ስልኩን ሰበረች። መኪናውም ከቤታቸው ራቅ ብሎ በሚገኝ ሰፈር ጥላው ትሄዳለች። ከዛም አስክሬኑን ይዛ ወደ ሰሜን አቅጣጫ በመጓዝ እስከ ዛሬ ድረስ በማይታወቅ ቦታ ቀበረችው። ወደ ቤት ስትመለስ ትልቅ የጽዳት ዘመቻ ጀመረች። ግድያውን በኬሚካል አጸዳች። በደም የተጨማለቀውን ፍራሽ በአዲስ ለመቀየር አዲስ ፍራሽ አዘዘች። ነገር ግን ጄኒፈር ይህን ሁሉ ብታደርግም እውነት ትቀጥናለች እንጂ አትበጠስምና ጄኒፈር በራሷ ተናዛ ትልቅ ስህተት ትሰራለች። እርሷም መስከረም 22 ሌሊት ላይ ወደ ፍቅረኛዋ ቤት ሄዳ ማቲውን እንዴት እንደገደለችው፣ አስክሬኑን እንዴት እንደደበቀችውና ቤቱን
እንዴት እንዳጸዳችው በሙሉ ዘረዘረችለት። ሰውነቷ ላይ ያለውን ቁስል ፍቅረኛዋ ሲጠይቃት ባሌ ስቀብርና ቤቱ ሳጸዳ የተፈጠረ ነው ብላ ያለምንም ጸጸት መለሰችለት። ፍቅረኛዋ በሰማው ነገር እጅግ ደነገጠ። ይቺ የሚያውቃት ሴት የልጆቿን አባት ገላ ምንም እንዳልተፈጠረ ማውራቷ አስፈራው። በኔ ላይ እንደዚህ እንደማታደርግ ምን ዋስትና አለኝ በማለት ማሰብ ጀመረ። በሚቀጥለው ጊዜ ሲያወሩ ንግግራቸውን በስልክ መቅረጽ ጀመረ። በስልክ ላይ በነበራቸው ቆይታ እንዴት ይሄን አደረግሽ ብሎ ሲጠይቃት ጄኒፈር እንዲህ አለች፣ እርሱ እኮ ሰው አይደለም፣ ማቲው ማለት እንዲህ ነው እያለች ስለ እርሱ ደጉንና ክፉውን ተናግራ ይሄን ያደረግኩበት ይገባው ስለነበር ነው በማለት አሁንም የዚህን ዓለም የማይመቹኝን ቆሻሻ ሰዎች ሰብስቤ መግደል ብችል አደርገዋለሁ በማለት የቀባጠረችውን ሁሉ ድምጿን ፍቅረኛዋ ይቀዳላታል። በሌላ በኩል ደግሞ ጄኒፈር ፖሊስ ጋር ሄዳ ባሌ ጠፍቷል ብላ ያመለከተችው ይህን ሁሉ ካደረገች ከ6 ቀናት በኋላ ነበረ። ነገር ግን ፍቅረኛዋ የሰበሰበውን የድምፅና የጽሑፍ ማስረጃ ለፖሊስ ሰጠ። መስከረም 28 ፖሊሶች የጄኒፈርን ቤት ሲፈትሹ እውነቱ ወጣ። ከአልጋው ስር ባለ ምንጣፍ ላይ ትልቅ የደም እድፍ ተገኘ። ቤቱ የኬሚካል ሽታ አለው። አዲሱ ፍራሽ መገዛቱ ተረጋገጠ። የጄኒፈር ስልክ መረጃ ጂፒኤስ አስክሬኑን ለመቅበር ወደ ተጓዘችበት ቦታ መሄዷን አጋለጠ። ጥቅምት 2 2024 ጄኒፈር ግሌድ ሂል በአንደኛ ደረጃ ግድያ ተይዛ ታሰረች። አስገራሚው ነገር ከጥቂት ቀናት በኋላ የጄኒፈር ወላጆችም ማስረጃ በማጥፋት ተባባሪ ሆነው በመገኘታቸው ተያዙ። አባቷና እናቷ የደም እድፍ ያለበትን ፍራሽ በመቀየር እና ማቲው የተገደለበትን ሽጉጥ በመደበቅ ተሳትፎ ነበረ። የፍትህ ጥያቄና ያልተገኘው አስክሬን። ወራት አለፉ። ነገር ግን የማቲው ጆንሰን አስክሬን እስካሁን አልተገኘም። ከ70 በላይ ፈላጊዎች ፖሊሶችና ወታደራዊ ዳኞቹ ጫካ ለጫካ ቢፈልጉ ሊያገኙት አልቻሉም። የማከማቻ ሳጥን በውሃ ላይ ተንሳፎ ቢገኝም ማቲው ግን የለም። ጄኒፈር ወንጀሏን ክዳለች። ዳኛው ግን ዋስ ከልክሏት በእስር ላይ ትገኛለች። የፍርድ ሂደቱ በታህሳስ 2025 ይካሄዳል። ፖሊስ እንደሚያምነው ጄኒፈር ግድያውን የፈጸመችው ፍቺ በመጠየቅ ንብረት ከመካፈልና የልጆች አስተዳደግን ከመጋራት ይልቅ ባለቤቷን ገድላ ከፍቅረኛዋ ጋር በነፃነት ለመኖር አስባ ነው በማለት ጥርጣሬውን አከበደባት። በዚህ ሁሉ ውስጥ እጅግ የሚያሳዝነው የሶስቱ ምስኪን ልጆች እጣ ፋንታ ነው። አባታቸውን በሞት እናታቸውን ደግሞ በእስር አጥተዋል። በሌላ በኩል የማቲው ቤተሰቦች ቢያንስ አስክሬኑን አግኝተን በክብር ምንቀብረው እያሉ በናፍቆት እየጠበቁ ነው። ሰዎች አንዲት እናት ለራሷ ፍላጎት ስትል እንዴት የልጆቿን አባት ሕይወት በዚህ መልኩ ታጠፋለች? የጄኒፈርን የጭካኔ ጥግ ሙሉ በሙሉ መረዳት ሊከብደን ይችላል። ፍትህ አንድ ቀን ይሰጥ ይሆናል። ማቲው ግን ወደ ልጆቹ መቼም አይመለስም። በሰሜናዊ ዩታ የሆነ ቦታ ይህ ጀግና ወታደርና አፍቃሪ አባት እውነቱ እስኪወጣ ድረስ ምልክት በሌለው መቃብር ውስጥ ወድቆ ይገኛል። እናም ቤተሰቦች ይህ ታሪክ ምን አስተማራችሁ? ሐሳባችሁን በኮሜንት አስቀምጡልኝ። ስለተከታተላችሁን አመሰግናለሁ። እንደዚህ አይነት ተጨማሪ እውነተኛ የወንጀል ታሪኮችን ለማግኘት ቻናሉን ሰብስክራይብ ማድረግ፣ ቪዲዮውን ላይክ እና ሼር ማድረግ አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑ።